ከሱ ምንድን አዎ ነበረው አልነበረችኝም ብሎ ይካድ በቃ ነበር ተጫውቶባት ክዱባት ነው የሄደው ምንድነው የምትጫወትባት እስከ ዛሬ እህቴ ለዚህ ሁሉ ተጠያቂ አንቺ ነሽ ታውቂያለሽ አንተ ሲጀመር ምን ነው የምትለው ልትዋሽ ነው ታዲሽ ተረጋጊ ቆይሽ በቃ ቪዲዮ አይለቀቅም ስለበደልክ ምንም አይደለም ለተበዳይ ነው የሚያመው ምን ፈልጋለሁ ካንተ ስለእህቴ ያወራው ሲጀመር እህቴ የሆነ ነገር ከሆነች ካንተ ላይ አልወርድም እሺ በቃ ማለት ምን ማለት ነው እንኳን እህቴን ያረካትን የረሳው መሰለህ ማን ነው ግን አንተን ከእህቴ በላይ ነህ ምን ልትሆን ነው ምታኛ በጣም አየን እኮ እህቴን እንዳከበርካት በሷ መማር እንችላለን አሁን እኮ እኔ አንቺን ማወቅ አልቻልኩም አንቺን ራሱ ለምንድነው ማጣኔ መቤት እንደዚህ ምን ሰው ጋር እንዴት ታመጪኛለሽ አንተ ጋር እኮ ነው ሰማሁኝ እኔ ደርሼ መግቢያ ሰርቻለሁ ታይዋለህ ቆይ ምንድነው የምን መግቢያ እኮ ቪዲዮ ልንሰራ እንደሆነ ነገር በጣም የምትወደው ልጅ ነው ብዬ እኮ መግቢያ ሰርቻለሁ እኔ ስለ መግቢያ ምንም የሚመለከተኝ ነገር የለም አሁን እኔ ያልኩት ያለው የምታውቂው ነገር ካለ ይኸውልሽ አንድ ነገር ልንገርሽ የምታውቂው ነገር ካለ ስለሷ ነገር ሁሉም ነገር ታውቃለህ እንደማያውቅ ሰው እንዳትሆን በቃ የማውቀው ነገር አለ ነገርኩሽ እኮ ሉሊት እኔ ባንቺ በኩል ነው ያገኘሁት በቃ ይሄ ነው አንቺ በቃ ነገርኩሽ ሉሊት እህቴ ነች ነግረሻታል ለሷ ነግረሻታል አሁን ነገረችኝ አልነገርኳትም አሁን ያንተስ ነገር ነው ያየኝ አይደል ድራማ እየሰራችሁብኝ ምን ድራማ ነው ስለሰሩ ጥፋት እንዳይታወቅበት ሌላ ቀን ድራማ እያስመሰለ ስለሆነ አሁንም ሊያስመስል ይሞክራል በእኔ ጋር ድራማ እየሰራችሁ ከሆነ ንገሩኝ አብርሽ አንቺ በእናትሽ እኔ ለመጀመሪያ ጊዜ ነው ድራማ እሱም ድራማ እያላችሁ እኔን እንትን አትበሉ ራሱ ጥፋቱ ነው ይመን በቃ ይበል በቃ ራሱ ዝም በል ይሄ ቪዲዮ አይለቀቅማ በቃ ይቀራል ምንድነው ያለ ይሄ ቪዲዮ ሲጀመር አይለቀቅም ማንም ማለት ነገርኩሽ ይሄ ቪዲዮ ካልተለቀቀ ማለት እኔ ካንቺ አይነት ላይ አልወርድም ምክንያቱም አንቺን እንደስራጅኛ የጠቀምሽኝ ምክንያቱም ጓደኛዬ ነሽ አይለቀቅም ብትኝ እኔ ካንቺ ላይ አንተን ደግሞ ገለሃለሁ እሺ ያምሬን ነው ከእህቴ በላይ አይደለህም እሺ ማን ነው ገለሃለሁ አንተን ከእህቴ በላይ ነህ ምን ልትሆን ነው ምታኛ በጣም አየን እኮ እህቴን እንዳከበርካት በሷ መማር እንችላለን ወይሽ ምንድነው የፈለግሽ ከኔ በቃ ይሄን ፍቅረኛ ነበሩ እኔ ከሱ ምንድነው አዎ ነበረው አልነበረችኝም ብሎ ይካድ በቃ ነበር ተጫውቶባት ክዱባት ነው የሄደው ምንድነው የምትጫወትባት እስከ ዛሬ እህቴ እየታመመች ነው በሱ ምክንያት ማን ያልሽ ሉሊት ያልሽ አዎ ያቀተ በደንብ ነው የሚያውቃት አላቀትም በላ ተናገራ ሞሸታ መላይ ነው እንዴ አንቺ ዝም በይ በእናትሽ አልልም እሷን አንቺን ማላቀም ታውቃታለህ እንዴ አብርሽ ደሞ ሉሊት ቆይሽ ምንድነው የፈለግሽው አይደለም የፈለግሽው ነገርኩህ እኔ ለእህቴ ብቻ ነው አንተን መበቀል የምፈልገው እህቴ አንድ ነገር ትሆንና እኔ አንተ በውሸት ሚዲያ ላይ ወጥተህ ጥሩ ሰው መስለህ የምታወራውን ነገር እንድትወረድ ነው የምፈልገው በቃ ሰው ሁሉ ስላንተ እንዲያውቅ ነው የምፈልገው አሁን አደባባይ ላይ ብዙ ነገር አላ ምንም አትሽልከ ለዚህ ሁሉ ተጠያቂ ደግሞ እና ቁጭ በልሽ አንቺ አይደለሽ ለዚህ ሁሉ ተጠያቂ እኔ ነኝ በቃ እና ቁጭ በልሽ በቃ አሁን እኮ እንዳይታወቅበት አብርሽ ነው ቁጭ በልሽ እሺ አሁን ምን አርግ ነው የምትይኝ በቃ እሺ ምን አርግ ነው የምትይኝ ና እንቀመጥና እናውራ እባክህን በቃ ሰው ሁሉ እኮ እንትን አለብን ወይኔ ጉዴ ፈላ በቤት ግን ይሄን ቪዲዮ የምር ልትለቅ ነው የምር እና ቤት እኔ ይሄን ቪዲዮ ካለቀቅሽ የኔና ያንቺ ጓደኝነት ያበቃል አውቅቶም ደግሞ እኔ አልተውሽም ምክንያቱም ማንንም ከእህቴ በላይ አይደለም አብርሽ የምታውቀው ነገር ካለ ንገረኝ እኔ እየጨነቀኝ ነው ወይ ፕራንክ እያደረጓችሁ ነው በለኝ እንዴ ምን እያደረጋችሁኝ ነው ያምን ፕራንክ ነው ምን ነገርኩሽ አንዴ በእህቴ ነው እንዴ የምቀልደው ያምን ፕራንክ ነው እኔ ከዚህ በፊት ፕራንክ ሳርክ ታውቂኛለሽ ያምን ፕራንክ ነው እኔ ስለ ፕራንክ የማውቀው ታሪክ የለም ስለ እህቴ ስለ እውነት እያወራሁ ነው እሺ በቃ ይሄ ቪዲዮ ይቆምና ምንም የሚቆም ነገር የለም ምንም ይቆም ሁሉም ማውራት ያለብህ እውነትም ከሆነ ቪዲዮ ላይ በቃ ተናገር ምንም የሚያስዋሽ ነገር የለም ለምንድን ሁለት አይነት ሰው እኮ ለምን ከካሜራ በስተጀርባ አናወራም ነው እኮ አንነጋገርም ለምን ሰው አንተ ጥሩ ሰው እንደሆንክ ነው የሚያገር እዚህ ደግሞ የማንም ሴት ላይ እንደ እህቴን እንዳረከት እኮ ሌሎቹ ላይ ምን እንደምታረግ ማን ያውቃል ልታስብ የሚገባ ካንቺ እህት ጋር አልተግባባንም አልተስማማንም ማለት ለሌላ ሰው መጥፎ ነው ማለት አይደለም አየሽው አሁን ቅድም አላቃተም ማለት አሁን ደግሞ አለች ማለት ነው አብርሽዬ አለች እንዴ አዎ አቃታለሁ ምን ይፈታል ውሻ ትበይ እንዳልመጣ ምታኝ ስልጅ ላይ እጅ አላነሳም ሲል አልነበረም ቅድም ይንካኛ መስሎና አይመታሽም ለምሲ ባለ የሚመታሽ ከዚህ በኋላ ከኔ ጋር ነው ጽባሽ አይደለም ይምታይ እኮ ምታይ ፍቅረኛ ነው አይመለከትም ስለኔ ፍቅረኛ ያራስን አልተቆጣጠርሽ ስለኔ ምን ታውቃለህ
በቃ ቅድም አላውቅም እሺ ራስና መመኝ በቃ ነበረች አይደል እኔ አሁን ያለው ሉሊት እኮ አላውቅም ማለት ሉሊትን አላውቅም አላልኩም እሺ በቃ መጮህ ሲያንሰኝ እኔ እሺ በቃ ተይው እሺ በቃ አሁን ገብቶኛል በቃ አንቺ ትክክል ነሽ እሺ በቃ እሺ አብርሽ ንገረኝ በማርያም አሁን ምንድነው ነው የምነግርሽ በቃ እንደማንኛውም ኖርማል ጓደኛ ነበርን በቃ አንግባባልን አንስማማን ተለያየን አለቀ በቃ ምንድነው ችግሩ ሰማሽ አይደለም ያንቺ እህት ከዓለም ትበልጣለች ከደቂቃ በኋላ ደግሞ ሌላ አይነት ውሸት እንደሚዋሽ በዚሁ ማየት ትቻለሽ ቅድም አላውቃትም ብሎ ሲክር ነበር አሁን ደግሞ አዋለ ቀጥሎ ምን እንደሚያሽ ምን ታውቂያለሽ በጣም ውሸታም ነው ውሸታም አብርሽ ቆይ የማላውቀው ሰው ሆነብኝ እኮ ግራ ገባኝ ማንን ላዳምጥሽ አሁን አንቺማ የት ታውቂዋለሽ ጥሩ ሰው መስሎ ምን ይሄ ነው ቢያንስ ለሰው ሴፍቲ ሲባል እኮ የምታውቂው አንቺ መቤት ራሱ የምታገኙን ሰው ማወቅ መቻል አለብሽ አብርሽ እኮ ምን አረገች ታዲያ ምን አለች እሷ አሁን እኮ ያንተ ችግር ስለተናገርሽ ችግር እኮ አይደለም ይሄ እኮ ችግር አይደለም ማንኛውም ሰው ይኸውልህ ፍቅረኛ ይሆናል ካልተግባባ ይለያያል አለቀ ተለያየን እንጂ ሌላ ምንም የተፈጠረ ነገር የለም ለምን ትዋሻለሽ እሺ ለምን አላውቃትም አልክ ትክክለኛ ሰው ናት ይጣላል አዎ ማንም ሰው ለምን አላውቃትም አንቺን ራሱ እኔ እኮ አላውቅሽም አንቺን አየሽው በጣም ውሸታም ሰውዬ ነው ይሄ ሰውዬ እሺ አንቺን እኔን አግኝተሽኝ ታውቂያለሽ ለምንድን ነው የማገኘው ለምንድን ነው የማገኘው ሉሊት ብዙ ሉሊቶች እኮ አሉ ብዙ ሉሊት የሚባል ሰው እኮ አለ ኧረ በጣም ይሄ ሰው በጣም ውሸታም ነው እየሰማሽ ነው ስንት ነገር እየቀያየረ ነው እያወራኝ ነበረው እሺ አብርሽ ምንድነው የምትለው አሁን ምን እሺ አሁን ምን ፍቅረኛ ነበረች አሁን ተለያይታችኋል አዎ አልተግባባንም ተለያዩ መቼ እኔ እኮ ማውቀው ታሪክ ምን ተደባብቀን አናውቅም ቆይቷል ማንም አያውቅም ሶ ምንድነው what the problem አሁን እኔ ምንድነው እንትን እንድልልሽ ለምን ጎዳት እሺ ምን ጎዳታል ምንድነው የጎዳት ለምን አለ ሲጀመር መጀመሪያ እንደዛውም እንደዋሹ እኮ ብዙ ነገር አለበት አንድ ነገር ልንገርሽ ምንም አትንገሪኝ ምንም እንዳትነግሪኝ እሺ ምን እንዳደርግ ፈልገሽ ነው የመጣሽው ይሄን ጥያቄ ብቻ ከመለስሽልኝ እኔ እንትንልሻለሁ መጀመሪያ እኔ አላውቃትም እያለ ነበር አሁን ደግሞ አውቃታለሁ አብርሽ ቁጭ በል አሁን እኔ ራሴን እያመመኝ ነው ጭንቅላቴ ሊፈነዳ ነው የምሰማው ነገር የሚታመን አይደለም ቁጭ በል አብርሽ አንዴ አዳምጪ ተቀመጥና ንገረኝ እኮ ቁጭ በል ንገረኝ እሺ አንድ ነገር ልጠይቃት እሷን አሁን እሺ ከሉሊት ጋር አይናው በቃ ምንም እኔ ሚዲያ ላይም ብናገረው ምን ችግር የለብኝም ባይዘወይ ገብቶሻል ያለፈ ነገር ስለሆነ ብዬ ነው ጀስት መናገሩ ቫልዩ ስለሌለው እኔና እሷ 100% በደንብ ወደ ትዳር አስበን ምናምን እስክንገባ ድረስ ነው ቪዲዮ አብረን ያልሰራን እኔና ሉሊት ማለት ነው ሶ አሁን ተለያየን አይደል ምንድነው አንቺ ፈልገሽ የመጣሽው በቃ እኔ የፈለኩት አንድ ነገር ብቻ ነው እህቴ በዛም በጣም እየታመመች ነው በጣም እያለቀሰች ጠዋትና ማታ ታለቅሳለች ምግብ አበላም ሁሌ የምታስበው እሱን ብቻ ነው ከቻለ ያውራት ካልቻለ ደግሞ ለምን እንደተጣላት በቃ ትክክለኛውን ነገር መናገር ይችላል በቃ ይናገር አንቺ ለምንድን ነው እንደዚህ ፎቶ ነሽ ልትጠይቂኝ እህቴ ነች እና ተረጋግተሽ ሰው ተናድርካብሽ እንኳን እሷ ዝም በይ ዝም በይ አትበለኝ እላፊ ቃላት ነገር አብርሽ እላፊ ቃል ማለት ነው ስህተትህን አምነህ ተቀበል ስህተት ምን ይሄ ምንድነው ስህተት ዋሸኝ መጀመሪያ እኔ እናንተ ወሻሽ አይደለም እኔ ያልነገርኩሽ እንደዚህ አይነት ችግር ሊፈጠር እንደሚችል የሷን ችግር ግን ታውቂያለሽ አንቺ አውቃለሁ እህቴ አይደለች ገብቶሻል እህቷ ስለሆነች ስለኔ መጥፎ ስለኔ እሷ ያለባትን ችግር እየደበቀች የኔን ችግር ነው ለእናንተ የምትናገረው ለምን እኔ እህቴ እኮ ችግር ቢኖርባት የእህቴን እዛው መጠየቅ እችላለሁ ነገር ግን እኔ የማውቀው ታሪክ የለም በቃ እንደጎዳሃት ብቻ ነው እኔ የማውቀው በቃ አሁን እኮ ተለያየን እሺ አብርሽ እኔ ምን ላድርግ ቆይ አንተ ጥያቄ ተለያየን በቃ እኔ በቃ ጨርሻለሁ ሌላ ብዙ ወሬ አላወራም እኔ ምንም ማድረግ አልችልም በቃ እሺ ቆይ አንዴ ይኸው አብርሽ ከተለያያችሁ ምናምን ብዙ ጊዜያችሁ ነው መቼ ነው የጀመራችሁት እኛ ከተለያየን የዛሬ 3 ወር ምናምን ነው 3 ወር አሁን ነው እንደውም ሁሉ ኑሮ ራሱ አልነገርሽም እሺ ቆይ እኔ ምንም አውቀው ነገር የለም እሺ ቆይ አብርሽ አሁን መገናኘት የምትችሉበት መንገድ ካለ እንደ ሴት ስለማስብ ለምን ትጎዳ ያገኛት አልፈልግም ይኸውልሽ ምክንያቱም ተናገር ትክክለኛም 2 አመት ሙሉ ብዙ ተነጋግረን ብዙ 2 አመታችን ነው እኔና እሷ ማለት ነው ብዙ ተነጋግረን ችግሯን አትፈታ በቃ መግባባት አንችልም ምንድነው ገብቶሻል አንግባባ ማግባባ ብዙ ነገር አለ በቃ ማይነገር ነው ማይነገር ማለት እኔ ሚዲያ ላይ እኮ ይሄን ቪዲዮ ራሱ መልቀቅ እኮ ኖር ነው አይደለም ቀርቶ ሚስጥር መናገር ማለት
አይደለም ቢያንስ ልጅቷ የምታስተካክለው ባህሪ ምናምን ከሆነ የሚስተካከል ከሆነ በቃ እሷን ተስተካከል እናርጋት። እኔ አልፈልግም፣ ይቅርታ በቃ አብርሽ አንድ ነገር የማላውቀው ሰው ይሆንክብኝ ነው። እኔ እንደማንኛውም ሰው ይርስቲ ወደዛ እዚህ በቃ ሲጀመር እንደዚህ አይነት አንቺ ለሰው ሪስፔክት ይኖርሽ እንትን እንላለን። አንተ አልኖረ እኔ ነኝ የሚኖረኝ ለሰው እቺን እናገኛታለን። እሺ እቺን እናገኛት እና ትወስጂኛለሽ አይደለ? አየሿ ትቶ መሄዱ ራሱ ንቀት ነው፣ ንቆን ነው። አይ ችግር የለውም። ዞሮ ዞሮ እቺን ይዘናት እናገኘዋለን።